የዘጠነኛ ክፍል ዩኒት ሪቪው ኮሽን ነው። ስለዚህ ላይ ለመግለጽ እንደሞከርኩኝ እንግዲህ ዩኒት 1 እንሰራለን ማለት ነው። እንግዲህ የመጀመሪያው ትሩ ኦር ፎልስ ነው። ስለዚህ ትሩ ወይም ፎልስ ብላችሁ መልሱ ይላል። ስለዚህ የመጀመሪያው ጥያቄ prehistory refers to the long period before people invented the system of writing ይላል። ስለዚህ prehistory የምንለው ሰዎች የመጻፍ ስኪልን ወይም ልምድን ሳያዳብሩ በፊት የነበረ ነው። ስለዚህ ይሄ ጥያቄ ትሩ ነው ማለት ነው እና ጥያቄውን ትሩ ብለን እናልፋለን። አንደኛ ጥያቄ። እሺ ሁለተኛ ጥያቄ ደግሞ history is about everything that will happen in the human future ይላል። ስለዚህ history ስለ ፉቸር ሳይሆን ስለ ፓስት ነው። ስለዚህ ይሄ ደግሞ ፎልስ ነው ማለት ነው። ፎልስ ብለን እናልፋለን ማለት ነው። አንደኛ ትሩ ነው፣ ሁለተኛ ፎልስ፣ ሶስተኛ ደግሞ primary source include original material like manuscript and artifact ይላል። ስለዚህ የጥያቄም ሶስተኛ ትሩ ነው ማለት ነው። ስለዚህ ፕራይመሪ ሶርስ የምንለው ሁለተኛ ምንጮች ማኑስክሪፕት አርቲፋክት የምንላቸው እነዚህ ቀጥታ ከድርጊቱ ጋር ቀጥታ ኢቨንቱ ጋር የተከሰተው ነገር ጋር ሪሌሽንሺፕ ያላቸው ነገሮች እንግዲህ ፕራይመሪ ሶርስ እንላለን ማለት ነው። ስለዚህ አራተኛ ጥያቄ ደግሞ ምን ይለናል? ኦራል ትራዲሽን አር ሂስቶሪካል ሶርስ ትራንስሚትድ ባይ ራይቲንግ ማቴሪያል ይላል። ይሄ ፎልስ ነው። ስለዚህ ኦራል ትራዲሽን የምንለው በራይቲንግ ሳይሆን ከንግግር ነው ማለት ነው። ከጀነሬሽን ወደ ጀነሬሽን እየተላለፈ የመጣ ስለሆነ ፎልስ እንላለን። አምስተኛ ስፔሲፊክ ቲዮሪ ኦፍ ሁማን ኢቮሉሽን አርጎት ዛት ሁማን ቢንግ ክሬትድ ባይ ጋድ ይላል። ስለዚህ ይሄም ደግሞ ፎልስ ነው ማለት ነው። ምክንያቱም ሳይንቲፊክ ቲዮሪ ሰው በእግዚአብሔር ነው የተፈጠረው ብሎ አያምኑም ማለት ነው። ስለዚህ ይሄ የሳይንቲፊክ ሳይሆን ክሬሽኒስት ቲዮሪ ስለሆነ አምስተኛ ጥያቄም ደግሞ ፎልስ ብለን እናልፋለን ማለት ነው። የዛች ብዙ ጋር ደግሞ ስንመጣ ምርጫ አለ። ስለዚህ the invention of dash is considered to be the period when human prehistory end ይላል። ስለዚህ the invention ስለዚህ prehistory ካለቀ በኋላ ሰው ምን አይነት ምንድነው የጀመረው ይላል። ስለዚህ አርት ኦፍ ራይቲንግ ነው ማለት ነው። ስለዚህ ምክንያቱም ሂስትሪ የምንለው ነገር የተጀመረው ማለት ነው። ስለዚህ ሂስትሪ የምንለው ሰው ደግሞ የመጽሐፍን ልምድ ችሎታን ከማዳበሩ የተነሳ ነው ማለት ነው ፕሪሂስትሪ የምንለው። ስለዚህ ፕሪሂስትሪ ደግሞ ሳያዳብር በፊት ስለሆነ ማለት ነው። 5005 ዓመት መቶ በፊት ያለውን ፕሪሂስትሪ እንላለን ማለት ነው። during which period did human being domesticated plant and animal ይላል። ስለዚህ ይሄ ጥያቄ እንግዲህ ቀጥታ ሁለተኛ ጥያቄ ምን ይላል? during which period did human being domestic plant and animal ይላልና ይሄ ስለሆነ ምርጫ ሁለተኛ ጥያቄ ሲ ነው ማለት ነው። ኒዮሊቲክ ስቶን እንላለን። እሺ ስለዚህ in human evolution which space appeared in the first ይላል። ጥያቄ እንግዲህ ቀጥታ መጽሐፉ ላይ እንደሚለው ሆሞ ኢሬክተስ ነው ማለት ነው። ቢ ነው። ምክንያቱም ሆሞ ሃቢል አይደለም ልትሉ ትችላላችሁ። ምክንያቱም እዚህ የሚያወራው መጀመሪያ የተገኘው ማለት ነው የተገኘው እንጂ የነበረው ከሆነ ሆሞ ሃቢል ነው። ነገር ግን የተገኘው ግኝቱ ኢሬክተስ ነው ማለት ነው። መጀመሪያ የተገኘው ይሄ ስለሆነ አራተኛ ጥያቄ እንሰራለን። all of the following including under primary source of artifact except ይላልና አራተኛ ጥያቄ እንግዲህ ኤ ነው ማለት ነው። ክሮኒክል እንላለን። የነዚህ ሶስቶቹም ምኖች ናቸው? ፕራይመሪ ሶርሶች ማለት ነው። ፕራይመሪ ሶርስ ላይ ስለሚጠቀልሉ
ይሄ ደግሞ ሰከንዳሪ ነው ማለት ነው። ስለዚህ እንደዚያ ብለን እናልፋለን ማለት ነው። አንደኛ ነው ማለት ነው መልሱ። አምስተኛ ደግሞ which one is not character of modern human being ይላል። አምስተኛ ጥያቄ መልሱ ዲ ነው ማለት ነው። ስለዚህ ዲ ነው ማለት ነው መልሱ። ምክንያቱም ምን ይላል ጥያቄው ባህሪ ያልሆነ የአሁኑ ሰው ባህሪ ያልሆነው ይላል። ምክንያቱም ባህሪ ያልሆነው ላንጉጅ ነው ማለት ነው። ምክንያቱም ሰው ቋንቋ ይጠቀማል። እነዚህ ባይፔዳል ላርጅ ጆ የምንላቸው ድሮም የነበሩት ናቸው ማለት ነው። ስድስተኛዎቹ ኦፍ ዘ ፎሎዊንግ ስፔሲፊክ ፊቸር ኦፍ ስቴት ይላል። እነዚህ ደግሞ ዲ ነው። ምክንያቱም እነዚህ ፖፑሌሽን የምንላቸው ጎቨርንመንት ቴሪተሪ የምንላቸው ለአንድ ስቴት አስፈላጊ ስለሆኑ ማለት ነው።